ናችሁ ሰላም ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ የ9ኛ ክፍል ዩኒት 1 ይዤላችሁ መጥቻለሁ። እስከ መጨረሻ ድረስ አብራችሁኝ ቆዩ። እዚህ ጋር አሁን ማየት ያለባችሁ ኪ ተርምሶች ላይ ነው። ኪ ተርምሶች ላይ ትኩረት ማድረግ ይኖርባችኋል ማለት ነው። ወደ ትምህርቱ እንግባ። ባዮሎጂ ከም ፍሮም ቱ ግሪክ ወርድስ። ባዮሎጂ ከሁለት ግሪክ ቃላቶች ነው የመጣው። ባዮስ ማለት ላይፍ ማለት ነው። ሎጎስ ማለት ስተዲ ወይ ደግሞ ጥናት ማለት ነው። ስለዚህ እነዚህ ሁለት ቃላቶች ሲጣመሩ ባዮሎጂ ማለት ስለ ህይወት የሚያጠና ሳይንሳዊ ዘርፍ ነው ማለት ነው። ሁለተኛው ደግሞ what does it mean to be alive ይላል። ላይቭ ለመባል ምን ማሟላት አለበት ነው ጥያቄው። እኔ ደግሞ በራሴ ጥያቄ ልጠይቃችሁ። ለምሳሌ እጃችሁ ላይ ያለው ስልክና እናንተ ያላችሁ ልዩነት ምንድን ነው ብትባሉ ምን ብላችሁ ትመልሳላችሁ? አሁን የኔ መልስ ምንድን ነው የሚሆነው? ስልካችሁ ህይወት የለውም፣ እናንተ ግን ህይወት አላችሁ። አንድ ነገር ህይወት አለው ለማለት ምን መመዘኛዎች ያስፈልጉታል ነው ጥያቄው አሁን። ስለዚህ ምን ብለን እንመልሳለን? መጽሐፉ ላይ እንደተጠቀሰው ህይወት ያላቸው ነገሮች እጽዋት፣ እንስሳት፣ ባክቴሪያዎችና ሰዎች የሚጋሯቸው ባህሪያቶች አሉ። ወደ ታች ስንሄድ ሊቪንግ ቲንግስ አር ኮምፖዝድ ኦፍ ዋን ኦር ሞር ሴልስ። ህይወት ያላቸው ነገሮች አንድ ወይ ደግሞ ከአንድ በላይ ምኖች አላቸው፣ ሴሎች አላቸው። they can grow reproduce ይላል። ግሮ ያደርጋሉ፣ ግሮዝ ያደርጋሉ ማለት ህይወት ያለው ነገር ሁሉ ከትንሽ ወደ ትልቅ ምን ይላል? ያድጋል። ለምሳሌ እናንተ ትወለዳላችሁ፣ ታድጋላችሁ፣ ትሞታላችሁ። ከውልደታችሁ እስከ እድገታችሁ ያለው ፓርት ምን እንለዋለን? ግሮስ እናደርግ ወይ ደግሞ ግሮስ ሲኖር ማለት ነው። ከዛ ትራንስሚት ጄኔቲክ ኢንፎርሜሽን ቱ ዴር ኦፍ ስፕሪንግ ይባላል ማለት ነው። ከዛ ምን ያደርጋል ማለት ነው? ሪፕሮዳክሽን አለው ማለት ሰዎች ራሳቸውን መሳይ አንድ ትውልድ ይተካሉ ማለት ነው። የራሳቸውን የሚመስል አንድ ትውልድ ሲተኩ ምን ይባላል? ሪፕሮዳክሽን ያደርጋሉ፣ ይራባሉ ማለት ነው። ከዛ በኋላ they need the energy to accomplish works. they can maintain relatively constant internal condition homeostasis and they are capable of involuntary adaptation to environment. ይሄ ምንድነው? ሆሚዮስቴሲስ የሚባሉት ውስጣዊ ሁኔታ ማመጣጠን ነው በአጠቃላይ ማለት ነው ትርጓሜው። ይህ በጣም ወሳኝ ቃል ነው። ለምሳሌ ከውጪ በጣም ሲበርደን ሰውነታችን ሙቀት እንዳይቀንስና ቋሚ ሆኖ እንዲቀጥል ለማድረግ የምንጠቀምበት ነው ማለት ነው። ያን ነገር ማመጣጠን ስንችል ማለት ነው። ሌላው ምንድነው? ኢንቮለንተሪ አዳፕቴሽን ቱ ኢንቫይሮንመንት ይላል። ከአካባቢ ጋር መላመድ ወይ ደግሞ ከዛ ነገር ጋር መላመድ። ለምሳሌ በበረሃ የሚኖሩ እንስሳት ከበረሃ ሙቀት ጋር የሚስማማ የሰውነት ቅርጽና ባህሪ ያላቸው የሚኖሩበት ቦታ ምን አድርገውታል ማለት ነው? ተላምደውታል ማለት ነው ያንን ቦታና አዳፕቴሽን ምንድነው? ከአካባቢ ጋር ወይ ደግሞ ከኢንቫይሮንመንቱ ጋር ያለው መላመድ ማለት ነው። ከዛ ምን እናያለን? ስፔሲፊክ ሜተድ እናያለን። ስፔሲፊክ ሜተድ ማለት ሳይንሳዊ ጥናት ማለት ነው። ባዮሎጂ ስለ ህይወት ሲያጠኑ ማለት ሳይንቲስቶች ህይወት ስላላቸው ነገሮች ሲያጠኑ ዝም ብለው በደመ ነፍስ ወይ ደግሞ በግምት አይደለም የሚያጠኑት ሳይንሳዊ ጥናትን ተጠቅመው ነው ማለት እርግጠኛ ሆነው ነው ያን ነገር ጥናት የሚያደርጉት ማለት ነው። ይሄንን ስቴጆቹን አብረን እናያለን ማለት ነው። እናንተም አብራችሁ ተከታተሉ። ጥናት ሲያደርጉ የመጀመሪያ የሚከተሉት ኦብዘርቬሽን ነው ወይ ደግሞ ምልከታ ያደርጋሉ። ያን ነገር በአካባቢያቸው ያለውን ምን ያደርጋሉ? ይመለከታሉ። ከዛ አስኪንግ ኩዌሽን ያደርጋሉ፣ ይጠይቃሉ ማለት ነው። የተመለከቱትን ጥያቄ ይጠይቃሉ ማለት ነው። ከዛ ከጠየቁ በኋላ ሃይፖቴሲስ ነው መላምት፣ የራሳቸውን መላምት ግምት ይመታሉ ማለት ነው። በመጨረሻ መላምታቸው ትክክል መሆኑን በላብራቶሪስ ወይ ደግሞ በሙከራ ኤክስፐሪመንት ያረጋግጣሉ። እንዲሁም በማይክሮስኮፕ አይተው ያስቀምጣሉ ማለት ነው። ስለዚህ ይሄንን በመከተል ነው የሚሰሩት ማለት ነውና ሃይፖቴሲስ ስንል ምንድነው? መላምቶችን ሲመቱ ማለት ነው። ከዛ መጨረሻ ላይ ምን ይሰራሉ ማለት ነው? ያለቀውን ኤክስፐሪመንቱን ይሰራሉ ማለት ነው። ስለዚህ በአጭሩ እዚህ ጋር አስቀምጧል። ኦብዘርቬሽን፣ ኩዌሽን፣ ሃይፖቴሲስ እና ኤክስፐሪመንት ተጠቅመው ይሰራሉ ማለት ነው። ለዛሬ ያስኩት ይሄንን ነበረ። ሁለተኛው ላይ ደግሞ why do you study biology ሰራላችኋለሁ። ቀጣዩንም እንደዛው ከተመቻችሁ ላይክ፣ ሰብስክራይብ፣ ሼር
እና ኮመንት ላይ አስተያየታችሁን ልጽፉልኝ ትችላላችሁ። ስላዳመጣችሁኝ አመሰግናለሁ። ቻው